ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይህን ጠብቁ ይህን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ እየኮተኮትን እያስዋበን እኔ ዓለም አቀፍ ብራንድ ነው በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት ይገርማቸዋል ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳተፍ 100,000 ሰው የባህል ልብስ ያሰፋል ሚሊዮን ሰው ነው የሚያሰፋው አዎ እነዚህ ምን ይሆናል ገበያው እናሟሙቀዋለን ንግዱ ያንሰራራል ሃይማኖቱ ያንሰራራል ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ የነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ የሚደርስብንን ችግር ማሳየት አለበት ማንጸባረቅ አለበት በእውነቱ አልጋ ባልጋ ላይ አይደለም ያለነው ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት ሆነም አይጠይቅ መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራብን እየተጠመን መከራ እየደረሰብን ነው ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ቁስላችን እንዲፈወስ እንፈልጋለን ይሄንን ከመናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ እኔ በእውነቱ ዳቆን ሄኖክ ናቸው ያመጡት እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው እኔ ብዙ ቦታ አስተዋውቂያለሁ ብዙ ሰው ያውቀዋል መጻሕፍት አሉት መጻሕፍቱ በከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ጽፏል ይሄንን ይሉንታ በእውነቱ ምቀኝነት ይባላል ይሄን ማመስገን አለብን ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን ይሄንን ተው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ በጣም በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው እንግዲህ አይላፍ ዝማሬን ያው የንታ በደንብ ነው ያበራሩት አንድ መንገድ ብቻ ተከትለው አይደለም ይሄዱ ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርን ነው ያንን ያካርነ ግን ዝማሬ ያኢላፍ ዝማሬ መቅረት የለበትም ጥሩ መንፈስ ነው ብለዋል እናመሰግናለን እንዴ የኔታ አንድ ግን ብዙ ጭቅጭቅ ተነስቷል በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ወቅታዊ ጉዳይ ሲሆን ይሄ ነቃፊና ደጋፊ ብዙ ነው በጣም ሚዲያ ላይ ማያብዬ ሰምቼው ነው የኔታ እንዴው ከዚያ እንዴው አንዳንድ ኮሜንቶች ልንገረው የኔታ እንዴው በጣም የሸረሸሩ እየታረድና ለምን ይሄ ይቀርባል የሚሉት እንዳሉ ደግሞ በአንድ በኩል ምን ይላሉ መሰለዎት ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ እንዴው ይህንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ይሁሉ አንድ ጊዜ ፈርጦ ሲወጣ ቤተክርስቲያን እኛ እኮ ይሁሉ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን ቃልዮት ያሰማል እንዴ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49,949 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ እንዴት ነው አጥብበን የምናስበው ይሄንን እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው የአዲስ አበባ ምን ሌላ ነው የጎንደር ምን ሌላ ነው የባህር ዳር የበለጠ ያደምቀዋል እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁለት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልም ብቻ ገንጥለው አውጥተው ስጦታው ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስቶ ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን አስተያየት ይስጡበት ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ
የአይላፍ ዝማሬን እናደርገዋለን ተመካክረን አዎ ምስጢረ ስጋዊን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክም ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው መንበሩ መከበር አለበት ጳጳሳቱ መከበር አለበት ርዕሰ መንበሩ መከበር አለበት እኔ አቡነ ጳውሎስ አቡነ ማቲያስ ይያልኩ ብቻ አይደለም ያ መንበር የተከበረ መንበር ነው ሐዋርያት ተያይዞ የመጣ መንበር ነው ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር መወያየት መነጋገር አለብን እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያኑ ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው ደውሳት ባያቃጥላቸው እንኳን እያቃጠለ መሆኑ እንዲሰማቸው ነው እንዲቀሳቀሱ እንመክራለን ባቅማችን አው ከርሶ በላይ ማለት በጣም እናመሰግናለን የኔታ እንግዲህ አድማጮቻችን ይህ ሐሽማል ሚዲያ ነው ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ በአጋጣሚ ለጉባኤ ባህር ዳር እንደመጡ እዚሁ ደግሞ ፈለገ ሊቃውንት የአራቱ ጉባኤያት መምህር ቦታ ነው የተገኝተው ይህንን ቃለ መጠይቅ የሰጡን ደቀ መዛሙርቶቻችንን ያስተማሩልንና በእውነቱ እናመሰግናለን ሚዲያ ላይ የሚሰጧቸው አንዳንድ ሐሳቦች አሉና በዚያ መልኩ እርስዎ ሲታሙ ሰምቻለሁ ያው መምህር ደግሞ መታማት የለበትም መታማትም ባለበት በሌላም አጀንዳ እየኖርን ነው ማለት እኮ ነው አዎ ያው ማለት አንዳንድ ጊዜ እርስዎ አነጋጋሪም ስለሆነ ነገሩን እንኳን ማንሳት ፈልጌ ሳይሆን እርስዎ መልስ እንዲሰጡበት ነው ይሄ ምንድነው ላንደበት ጸያፍ ስለሆነ አልናገረው አንድ የቲክቶክ አዋርድ ላይ እርሶ አስተያየት ሰጠው ነበር ከዚያ ቦታ እመቤታችንም የለችም ጌታም የለም የእመቤታችንን ስም የተጠራ በከንቱ ነው የጌታን ስም የተጠራ በከንቱ ነው ብለዋል ይሄ ሰግጥ ፈምስ ምናምን ስለነሱት እግዚአብሔር ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል ለዚህ እስኪ መልስ ይስጥ እግዚአብሔር ይስጥልኝ በጣም ጥሩ ጥያቄ ነው የተነሳው እንግዲህ ወጣቶች እናንተ ቆዚ ያላችሁት ብዙ ማይመለከታችሁም ዓለሙ ግን ብዙ በዚህ ጉዳይ እንትን ነበርና አንድ ምሽት የቲክቶክ ላይ ያሉ ሰዎች የሚሸለሙበትን መለኪያውንም መመዘኛውንም ሸላሚዎቹና ተሸላሚዎቹ ያውቁታል እዛ ላይ ሁለት ሐሳቦች ተነሱ አንድ እህታችን ኢየሱስ ልሰጣችሁ ነው የመጣሁት አለች አንድ ወንድማችን ደግሞ ማርያም አለ እንግዲህ ማርያም ሲባል ተዋህዶቹ ደስ ብሏቸዋል ኢየሱስ ሲባል ሌሎች ደስ ብሏቸዋል ተብሎ ተመነዘረ እኛ ኢየሱስም ማርያምም ሲጠሩ በሁለቱም እኩል የምትደሰት ቅደም ተከተሉን ጠብቃ አምላኪና ተመላኪ ፈጣሪና ፍጡር የበላይና የበታች ሰጭና ተቀባዩ ለይታ ክርስቶስን በፈጣሪነቱ ድንግል ማርያም በፈጣሪነቷ ክርስቶስን በህይወት በዳቦ በህይወት እንጀራነቱ ድንግል ማርያምን ለዚህ ህይወት እንጀራ መሶብ መሆኗን ደመናውን ከዝናቡ ዳቦውን ከመሶቡ አገናኝታ የምታመሰግን ልኳን መልኳን የምታውቅ የተለካች የተመጠነች ቤተክርስቲያን ስለሆንኩኝ እኔ አውቀዋለሁ ነገር ግን እኔ በዛ አስተያየት የሰጠሁት ለምንድን ነው የኢትዮጵያ ህዝብ እንደ ህዝብ የሚገናኝባቸው መድረኮች እየጠበቡ መጥተዋል ዛሬ መድረኮች ወየ ሃይማኖት ናቸው ወየ ብሔር ናቸው ነገር ግን ሰው ሃይማኖተኛ ብቻ አይደለም ብሔረተኛ ብቻ አይደለም እንደ እስላም መስጊድ ይሄዳል እንደ ቤተክርስቲያን ይመጣል እንደ ክርስቲያን ቤተክርስቲያን ይመጣል እንደ ፕሮቴስታንት ጸሎት ቤት ይሄዳል ክርስቲያኖቹ ቤተክርስቲያን እንመጣለን ፕሮቴስታንቶቹ ጸሎት ቤት ይሄዳሉ ሙስሊሞቹ መስጊድ ይሄዳሉ እንደ አማኝ እንደ ዜጋ እንደ ሰው የት እንገናኝ ይሄ እየጠበበ መጣ በጣም አዝናለሁ በዚህ በኩል እኔ በነገራችን ላይ ጥቂት ሰዎች አስተያየት ተሳድበዋል ነቅፈዋል ሲባል ሰምቻለሁ የተደወለልኝን ስልክ ግን ስሰማው ልብ ያርፋል እንዲሰሙት ምፈልጋቸው ትልልቅ ሰዎች ነጥብ መያዝ የሚችሉ ሰዎች ሰምተውኛል በኪነ ጥበቡም ያሉ በፖለቲካው ያሉ በሃይማኖት ውስጥ ያሉ ከሁሉም ሃይማኖቶች ይሄን ተረርተናል ልትል የፈለከው ነገር ገብቶናል ብለው ነው እኔ ማርያምንኛ አንድ አዳራሽ ውስጥ ብቻ ሳይሆን ጧጧት መቼም ደቀ መዛሙርት ጧጧት ምን ሳንል አንወጣም በአንድ ድምጽ ነገሩኝ ሳሊ ለነ ቅድስ ወክብላችሁ ሳሊ ለነ ቅድስ ምን ሳንል አንወጣም ሳሊ ለነ ቅድስ ሳንላ ስሟን ሳንጠራ አንወጣም ከቤታችን ምን እንላታለን ሳሊ ለነ ቅድስ ድገሙት ሳሊ ለነ አረ ድገሙት ሳሊ ለነ ቅድስ ብለን ከብሉይ ከተቀስሞ ከሐዲስ ተለቅሞ
በቅዱስ አባታችን በቅዱስ ያሬድ የኤፍሬም የተቀመመ ምስጋና አለ አንቀጸ ብርሃን አለን ውዳሴ ማርያም አለን ብዙ እሷን የምናመሰግንበት ምክንያት አለ እንኳን የምትጠራበት ምክንያት ተገኝቶ ያለ ምክንያትስ ብንጠራት ነገር ግን ያዳራሽ እንደ ሰው እንገናኝ አማራውም ኦሮሞውም ትግሬውም ጉራጌውም ሙስሊሙም ክርስቲያኑም ፕሮቴስታንቱም ባንድ ላይ የተገናኘን የምንወያይበት አጀንዳ አይቆረጥ እንደ ህዝብ እንገናኝ እንደ ሰው እንገናኝ እንደ ያለ ቦታ ላይ አሁን እዛም ላይ ማርያምንም ሆነ ኢየሱስን የተጠሩበት ምክንያት የልህ የፉክክር እንዳርሰናልና እንደማንደ ልቦና ለመግለል የህዝብን ስነ ልቦና ለመብላት እንጂ እኔ ልጅ በነገራችን ላይ ወሎት ልጅ ያመጣውን ፍልስፍና እኮ እኔ በሌላ ማብራሪያ ሚዲያ ላይ አልወጣም እንጂ ሰጥቻለሁ ይሄ ምንድነው ያለው መሰረት ሰግጥ ፈምስ ነው ያለው እኔ የልጁ ፍልስፍና ራሱ ያብራራዋል ያላቅም እዛ ላይ ነገር ግን እኔ ኢትዮጵያ ይሄ ይቻረፍተ ነገር ኢትዮጵያውያን አሁን ያለንበት ሁኔታ የሚገልጥ